ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ በንስር የጥብቅና ሙያ አገልግሎት ድርጅት እየተዘጋጀ የሚቀርብላችሁ ንስር የህግ ሚዲያ ጉዳይ ነው። በዛሬው ቆይታችን ስለ ወንጀል ፍትህ ስርዓትና አስተዳደር አንዳንድ ጉዳዮችን እናነሳለን። አብራችሁን ቆዩ። እንግዲህ የወንጀል ፍትህ ስርዓት የሚለው በአንድ ሀገር ውስጥ የተለያዩ ስርዓቶች አሉ፣ ብዙ ስርዓቶች አሉ። ከነዚህ ስርዓቶች ውስጥ አንዱና መሰረታዊ ጉዳይ የወንጀል ፍትህ ስርዓት የሚባለው ነው። የወንጀል ፍትህ ስርዓት እንግዲህ ወንጀል በአንድ ሀገር ውስጥ እንዳይፈጠር አስቀድሞ በመከላከል ከተፈጠረም በኋላ ደግሞ ተገቢውን የህግ ክትትል በማድረግ ለመቆጣጠር የሚያስችል የአሰራር ስርዓትን፣ የተቋማት ቅንጅትን እንዲሁም የህጎችን አሰራር የሚመለከት አጠቃላይ ይዘት ያለው የአንድ ሀገር የስርዓት ክፍል ነው ማለት ነው። እንግዲህ የኢትዮጵያ የወንጀል ፍትህ ስርዓት ረጅም ዘመናትን ካስቆጠሩ የፍትህ ስርዓቶች ውስጥ አንዱ በኢትዮጵያ የወንጀል ፍትህ ስርዓት ነው። ረዘም ያለ ጊዜ የተጠናከረ የፍትህ ስርዓት ከገነቡ ጥቂት ሀገራት ውስጥ አንዱ ኢትዮጵያ ነች። በዚህም መነሻነት ለስርዓቱ አስፈላጊ ናቸው የሚባሉትን መሰረታዊ የህግና የተቋማት ግንባታዎችን በማስተካከል እነኚህ ተቋማት ወንጀል እንዳይፈጠር አስቀድሞ በመከላከል ወንጀል ተደርጎ ሲገኝም ደግሞ ስርዓቱ ወይም ደግሞ በስርዓቱ ውስጥ የተቋቋሙት የወንጀል ፍትህ አስተዳደር አካላት የሚባሉት እንደ ፖሊስ፣ አቃቤ ህግ፣ ፍርድ ቤቶች፣ የማረሚያ ቤት የአስተዳደር አካላት፣ የደህንነት መስሪያ ቤቶች እነሱን ያካተተ ተቋማት እነሱን ባካተተ መንገድ ስራዎችን ያከናውናል ማለት ነው። በየጊዜው እንግዲህ የኢትዮጵያ የወንጀል ፍትህ ስርዓት ራሱን ለማሳደግ ወይም ለማዳበር የህግ ማሻሻያዎችን በማድረግ ተቋማት ሪፎርሞችን በማድረግ አሁን ባለበት ደረጃ ይገኛል ማለት ነው። እንግዲህ በተደራሽነትም አንጻር ሲታይ የኢትዮጵያ የወንጀል ፍትህ ስርዓት ጥሩ በሚባል ደረጃ እያደገ የሚገኝ ነው። ነገር ግን እንግዲህ ከአፈጻጸም አንጻር ህጎችን ከመፈጸም ህጎችም ደግሞ ሲፈጸሙ በተገቢ ሁኔታ የህዝብንም የግለሰብንም ጥቅም በሚያስከብር አግባብ ሆኖ እንዲከናወን በማድረግ አንዳንድ መሰረታዊ ክፍተቶች ይኖሩበታል። እነሱም በየጊዜው እያደጉ የሚሄዱ ናቸው ማለት ነው። እንግዲህ እስካሁን ድረስ እንደሚታወቀው እስካሁን ድረስ ያለው ቀደም ሲል የወንጀለኛ መቅጫ ህጉን ለማስፈጸም በሚል የወጣው የወንጀል ስነስርዓት ህግ ነው ያለው። ይሄ እንግዲህ ላለፉት 50 በላይ ዓመታት ተግባር ላይ የዋለ ህግ ነው ማለት ነው። ይህን ህግ ይዘቱን በምናይበት ጊዜ በመሰረታዊነት የወንጀል ህጉን ለማስፈጸም የሚያስችሉ መሰረታዊ ነገሮች አሉት ተብሎ ቢታመንም ወይም ቢወሰድም ነገር ግን አሁን ዘመኑ ከደረሰበት ሁኔታ አንጻር ዘመናዊውን የወንጀል ፍትህ አስተዳደር ስርዓትን በአቀናጀ ወይም በሚይዝ መንገድ ስነ ስርዓት ህጉ የድንጋጌ ይዘቶች ጉድለት ይኖርበታል ማለት ነው። አለበትም በእርግጥም ይሄን ለማስተካከል እንግዲህ ላለፉት 6-7 ዓመታት የፍትህ ሚኒስቴር አዲስ የወንጀል ስነ ስርዓት በማርቀቅ በማዳበር ይሄ ስነ ስርዓት ህግም ቀደም ሲል የነበረው ወይም አሁንም እየተጠቀምንበት ያለው የስነ ስርዓት ህጉ ያሉበትን ጉድለቶች አስተካክሎ አርሞ ከዘመኑ ጋር አብሮ ሊሄድ የሚችልና የወንጀል ህጉንም በተሟላ መንገድ ለማስፈጸም እንዲያስችል የሆነ አዲስ የስነ ስርዓት ህግ እየረቀቀ ነው የሚገኘው። እንግዲህ ይህ የስነ ስርዓት ህግ አዲሱ የስነ ስርዓት ህግ ቀደም ሲል እንደጠቀስኩት ቀደም ሲል በነበረው የስነ ስርዓት ህግ ያልነበሩትን መሰረታዊ አንዳንድ የስነ ስርዓት አፈጻጸም ጉዳዮችንም ለማረም ያስችላል የሚል እምነት አለኝ። እንግዲህ የወንጀል ፍትህ ስርዓት ሁለት መሰረታዊ ይዘቶች ወይም ደግሞ ኮምፖነንትስ የሚባሉ ነገሮች አሉት ማለት ነው። ከነዚህ ውስጥ የመጀመሪያው የፍትህ አስተዳደሩን ለመምራትና ለመቆጣጠር የሚያስችሉት የፍትህ አስተዳደር አካላት የሚባሉት ናቸው። እነዚህ እንግዲህ ቀደም ሲል ለመጥቀስ እንደሞከርኩት የመጀመሪያው ፖሊስ ነው። ከሱ ቀጥሎ ደግሞ የአቃቤ ህግ መስሪያ ቤት የሚባለው ነው። ከዚህ በተጨማሪ ፍርድ ቤት፣ ማረሚያ ቤት እና የደህንነት መስሪያ ቤት ተቋማትን የሚያካትት ነው። እንግዲህ የወንጀል ፍትህ ስርዓት በአንድ በኩል ያለው የፍትህ አስተዳደር አካላቱ ማለት ነው። ከዚህ በተጨማሪ እንግዲህ ሁለተኛውና መሰረታዊ ነገር ደግሞ ወይም ሁለተኛው ክፍል ደግሞ የህግ ክፍል ወይም ደግሞ ኖርማቲቭ ኤሌመንት የምንለው ነው። ይሄ እንግዲህ በአንድ ሀገር ውስጥ ዋናውን ህግ ማለትም የህገ መንግስትን ጨምሮ የወንጀል ህግን፣ የወንጀል ስነስርዓት ህግን፣ የወንጀል ፍትህ ፖሊሲን በአንዳንድ ሁኔታዎችም ደግሞ የወንጀል የፍትሐብሔር ስነስርዓት ህግን ማለት ነው እነኚህን ባካተተ መንገድ ሚዝ ማለት ነው። እንግዲህ ሁለቱ ክፍሎቹ የወንጀል ፍትህ ስርዓት ሁለቱ መሰረታዊ ክፍሎች እነኚህ ናቸው ማለት ነው። እነኚህን ያካተተ የወንጀል ፍትህ ስርዓት አፈጻጸሙ ጠንካራ ከሆነ ጠንከር ያለ ስርዓት በመገንባት
ቀደም ሲል ስንገልጽ እንደነበረው ወንጀልን በመከላከል በመቆጣጠርና የህዝብን ሰላምና ደህንነት በማስጠበቅ ረገድ ጥሩ የሆነ ስርዓት ለመገንባት አስቻይ ሁኔታን ይፈጥራል ማለት ነው። እንግዲህ የወንጀል ፍትህ ስርዓት ቀደም ሲል እንደገለጽ ነው የሁለት መሰረታዊ ነገሮችን የያዘም ቢሆን በቅንጅት የሚሰራ ነው ማለት በሌላ አነጋገር የተቋማቱን ነፃነትና በነፃነት የማከናወን ስራቸውን በነፃነት የማከናወን ሚናቸውን ይጋፋል ማለት አይደለም። ቅብብሎሹ ግን ለምሳሌ ፖሊስ የወንጀል ምርመራን በሚያጣራበት ጊዜ አቃቤ ከጎን ሆኖ ምርመራው በምን አግባብ መመራት እንዳለበት የግለሰቦችን በወንጀል ሂደቱ ተጠርጥረው የሚያዙ ግለሰቦችን መብትና ነፃነታቸውን ባስከበረ መንገድ መከናወን እንዳለበት በኋላም ደግሞ በአግባቡ የቀረበው የምርመራ ሂደት በእርግጥም በቂ ማስረጃ ያለው ከሆነ ክስ በማቅረብ እና ጉዳዩንም ወደ ፍርድ ቤት በመውሰድ ክርክር ያደርጋል። ፍርድ ቤትም ደግሞ ግራቀኙን አከራክሮ ውሳኔ ይሰጣል ማለት ነው። በዚህ ሂደት እንግዲህ ሁሉም አካላት በህግ ተለይቶ የተሰጣቸው ተግባርና ኃላፊነት አለ። ፖሊስንም ብንወስድ፣ አቃቤ ህግንም ብንወስድ፣ የፍርድ ቤቶችን እንዲሁም የማረሚያ ቤት አስተዳደሮችን ብንወስድ በህግ ተለይቶ የተሰጣቸው ስልጣንና ተግባር አላቸው። እንግዲህ ስልጣንና ተግባራቸውን ሲያከናውኑ ያለምንም ጫና በራሳቸው የአሰራር ስርዓት መሰረት ህጋዊ ተግባራቸውን ማከናወን ይኖርባቸዋል ማለት ነው። ስለዚህ ከዚህ አንጻር እንግዲህ በሀገራችን እነኚህ ተቋማት ተቋቁመው ተግባርና ስራቸውን እያከናወኑ ነው ያለው። በዚህም ደረጃ የተለየ ጣልቃ ገብነት አለ ብሎ ለማለት በሶስቱ አካላት በዋናነት በሶስቱ የፍትህ አስተዳደር አካላት በፖሊስ በአቃቤ ህግና በፍርድ ቤት መካከል እርስ በርስ ስራቸውን ከመስራት ባሻገር እርስ በርስ ጣልቃ የመግባት ነገር አለ ብሎ ለማለት ያስቸግራል። በእኔ መረዳት እንግዲህ ግን በጠቅላላው ስራቸውን በሚያከናውኑበት ጊዜ ነፃ፣ ገለልተኛ እና ደግሞ ፍትሃዊ ሆነው ስራቸውን እንዲያከናውኑ በህገ መንግስቱም በሌሎች መሰረታዊ ማቋቋሚያ ህጎቻቸውም በግልጽ ተቀምጦ ይገኛል ማለት ነው። በተለይ ፍርድ ቤቶች ከወንጀል የፍርድ ሂደት ጋር ተያይዞ በፖሊስ በኩል የሚሰጡ አንዳንድ ትዕዛዞች ተጠርጣሪዎችን በማቅረብ የዋስትና መብታቸው ከተፈቀደላቸውም በኋላ ደግሞ እነሱን የመፍቻ ትዕዛዝ ከሄደ በኋላ ፖሊስ አልለቅም ማለት እንደዚህ አይነት ነገሮች አሉ። በእርግጥም በተግባር እያየናቸው ያሉ ነገሮች ናቸው። እንግዲህ እነኚህ ነገሮች ያው ህግ ስለሚፈቅድ አይደለም ፖሊስም ይሄን ነገር እያደረገ ያለው። ነገር ግን በእኔ መረዳት ህጉን በሚገባ በማስፈጸም ረገድ ሰፊ ክፍተት እንዳለ በግልጽ የሚያሳይ ነው። ፍርድ ቤት ቀደም ሲል ስንገልጽ እንደነበረው ራሱን የቻለ በህገ መንግስት የተቋቋመ አንድ የመንግስት የአስተዳደር ክፍል ነው፣ የመንግስት አካል ነው። ይህ አካል ደግሞ በመሰረታዊ ህጎች የተሰጡት ስልጣኖች አሉት። የሚሰጣቸው ስልጣኖችም ሊፈጸሙ ሊተገበሩ እንደሚገባው በግልጽ በህግም የተቀመጠ ነው። እነዚህ ሳይፈጸሙ በሚቀሩበት ጊዜ ተጨባጭ ትዕዛዝ በመስጠት ትዕዛዞቹ በአግባቡ እንዲፈጸሙ ማድረግ እንደሚገባ የተለመደ አሰራር ነው በህግም። ነገር ግን እንግዲህ አሁን ከዚህ ከተነሳው ጉዳይ አንጻር ብዙ ጊዜ እየታየ ያለውን ነገር ለመቅረፍ በፍርድ ቤቶቻችን በኩል ክፍተት እንዳለ እረዳለሁ። ይሄን ለማረም ፍርድ ቤቶቻችን በፍርድ ቤት የተቀመጡ ዳኞች በህግ የተሰጣቸውን ስልጣን እስከ መጨረሻው ድረስ በመጠቀም ከህጉ ሳያልፉ ማለት ነው ፖሊስ ተገቢውን ትዕዛዝ እንዲፈጽም በማድረግ የሚሰጡትን ትዕዛዝ ማስፈጸም፣ ውሳኔዎቻቸውን ማስፈጸም እና በእርግጥም የፍርድ ቤት ሚና እስከምን ድረስ ነው የሚለውን ለማየት መቻል አለበት ማለት ነው። ስለዚህ የህግ ክፍተት ሳይሆን ከዚህ አንጻር ያለው በመሰረታዊነት ትዕዛዞችን ለማስፈጸም የሚካሄድበት የአፈጻጸም ኮሚትመንት ወይም ደግሞ የአፈጻጸም ቁርጠኝነት ችግር እንዳለ ነው በእኔ መረዳት የሚሰማኝ። አድማጭ ተመልካቾቻችን ይህ በንስር የጥብቅና ሙያ አገልግሎት በየሳምንቱ እየተዘጋጀ የሚቀርብላችሁ ንስር የህግ ጉዳይ ፕሮግራም ነው። ይህ የህግ ጉዳይ ፕሮግራም በየሳምንቱ እየተዘጋጀ የሚቀርብላችሁ ሲሆን በይዘቱም የተለያዩ የህግ ጉዳዮችን እያነሳ ለአድማጭ ተመልካቾቹ ያቀርባል። እናንተም የሚዲያው አባል በመሆን የህግ ግንዛቤያችሁ እንድታዳብሩ እንድታስፋፉ በሚል ይህን የህግ ሚዲያ ፕሮግራም የዩቲዩብ ቻናል ሰብስክራይብ እንድታደርጉ ላይክ እንድታደርጉ በአክብሮት እንጠይቃለን። አመሰግናለሁ።